የአይሲ አፍሪካ ፕሬዝዳንት ዋና ዳይሬክተር እና ከ30 በላይ የአፍሪካ ሀገራት የህብረት ስራ መሪዎች ሄኖሲስን ጎበኙ። እንዲሁም ሄኖሲስ የአይሲ አፍሪካ ቀጠናዊ አቅም ግንባታ ፕሮግራምን በተሳካ ሁኔታ አስተናገደ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በዓለም አቀፍ የህብረት ስራ ማህበራት ጥምረት አፍሪካ አስተናጋጅነት ከሐምሌ 20 እስከ 23 በአዲስ አበባ የተዘጋጀውን የቀጠናዊ አቅም ግንባታና የኮኦፐሬቲቭ አድቮኬሲ ፕሮግራም በተሳካ ሁኔታ አስተናግዷል። ፕሮግራሙ ከ30 በላይ የአፍሪካ ሀገራት የተውጣጡበት የህብረት ስራ ማህበራት መሪዎችን በአንድ መድረክ በማሰባሰብ በህብረት ስራ ተሟጋችነት፣ በአመራር፣ በፖሊሲ ተጽዕኖ ፈጠራና የህብረት ስራ ማህበራትን የሚያጠናክሩ ስልቶች ላይ ያተኮረ ነበር። በፕሮግራሙ ላይ የአይሲ አፍሪካ ፕሬዝዳንት አቶ ማክሎድ ማሎንዛ፣ የአይሲ አፍሪካ ቀጠናዊ ዳይሬክተር ዶክተር ሮዝ ካሪሜ እንዲሁም ከተለያዩ የአፍሪካ ሀገራት የተውጣጡ የህብረት ስራ መሪዎች ተገኝተዋል። በፕሮግራሙ የአይሲ አፍሪካ አመራሮችና የልዑካን ቡድን በአዲስ አበባ የሚገኘውን የሄኖሲስ ህብረት ስራ ማህበር ዋና መስሪያ ቤት ጎብኝተዋል። ለእንግዶች በልዩ ሁኔታ በተዘጋጀ በኢትዮጵያ ባህላዊ የቡና ስነ ስርዓት ሞቅ ባለ አቀባበል የተደረገላቸው ሲሆን ይህም የኢትዮጵያን የዳበረ ባህል፣ የእንግዳ ተቀባይነትና የወዳጅነት መንፈስ ለእንግዶቹ በተግባር አስተዋውቋል። የቡና ስነ ስርዓቱም በአፍሪካ ህብረት ስራ አመራሮች መካከል ትስስርና መተማመንን ለማጠናከር እድል የፈጠረ ነበር። በጉብኝቱ ወቅት የአይሲ አፍሪካ ፕሬዝዳንት አቶ ማክሎድ ማሎንዛ ተቋማቸው በኢትዮጵያ የህብረት ስራ ንቅናቄ ለመደገፍ ያለውን ቁርጠኝነት በድጋሚ አረጋግጠዋል። Our new member, thank you very much. Thank you very much for this support. Some of us who are being in Addis for the first time, I was telling those who have come together that if you came in Addis 6 years ago, የኢትዮጵያ መንግስት ለዘርፉ የሚያደርገውን ድጋፍ አድንቀዋል። በተጨማሪም ሄኖሲስ ከአዲሶቹ የአይሲ አባላት አንዱ በመሆኑ ወደ አይሲ ቤተሰብ እንኳን በደህና መጣችሁ በማለት ሞቅ ያለ አቀባበል ያደረጉ ሲሆን ሄኖሲስ በአፍሪካ የህብረት ስራ ንቅናቄ ላይ ጉልህ አስተዋጽኦ እንደሚያበረክት ያላቸውን እምነት ገልጸዋል። የአይሲ አፍሪካ ዋና ዳይሬክተር ዶክተር ሮዚ በበኩላቸው ሄኖሲስ ለአይሲ አፍሪካ ፕሮግራም ስኬት ላደረገው ከፍተኛ አስተዋጽኦ ለልዩ የእንግዳ ተቀባይነትና ለዝግጅቱ ምስጋናቸውን ገልጸዋል። First of all, I want to thank Enosis and for most of you. So Enosis have really done a good job to facilitate the participants to be here. So for that we are truly grateful. So he was doing the first advocacy and not me. በጉብኝቱ ወቅት የልዑካን ቡድኑ ስለ ሄኖሲስ አስደናቂ እድገት፣ የፈጠራ ልምዶች፣ የዲጂታል ትራንስፎርሜሽን ተነሳሽነቶች፣ በኤሌክትሪክ ተሽከርካሪዎች ፋይናንስ ያለውን ልምድና በአፍሪካ ግንባር ቀደም ቴክኖሎጂ ተኮር የቁጠባና ብድር ህብረት ስራ ማህበር የመሆኑ ራዕዩን ለማስተዋል ችለዋል። በፕሮግራሙ የተሳተፉ የዘርፉ መሪዎችና ተሳታፊዎች ፕሮግራሙ በአፍሪካ የህብረት ስራ ንቅናቄ ለማጠናከር፣ የእውቀት ልውውጥ ለማሳደግ፣ የትብብር አጋርነትን ለማጠናከርና የጋራ ልምዶችን ለማጋራት ከፍተኛ ፋይዳ እንዳለው ገልጸዋል። ሄኖሲስ ይህ አህጉራዊ ፕሮግራም በተሳካ ሁኔታ ማስተናገዱ በህብረት ስራ ዘርፍ ያለውን ግንባር ቀደም ሚና ለፈጠራ፣ ለአቅም ግንባታ፣ ለትብብርና ለዘላቂ እድገት ያለውን ቁርጠኝነት በተግባር ያሳየ ሲሆን ወደፊት በኢትዮጵያና በአፍሪካ የህብረት ስራ እንቅስቃሴ በፈጠራ በአካታችነትና ዘላቂ እድገት ለማጠናከር ከአይሲ አፍሪካና ከሌሎች አጋር ተቋማት ጋር በትብብር መስራቱን ይቀጥላል። በመጨረሻም ሄኖሲስ ለፕሮግራሙ ስኬት አስተዋጽኦ ላበረከቱት የአይሲ አፍሪካ ከተለያዩ የአፍሪካ ሀገራት ለመጡ የህብረት ስራ መሪዎች እና ለሁሉም አጋር አካላት ከልብ ምስጋናውን እየገለጸ በአፍሪካ የህብረት ስራ ንቅናቄ በፈጠራ በእውቀት ልውውጥና በጠንካራ ሽርክና ለማጠናከር ያለውን ቁርጠኝነት በድጋሚ ለማረጋገጥ ይወጣል።